ቢስሚላህ ይህ ሰው የሰራውን ፋላሲ አይተን እንመለስና ምን ፋላሲ እንደሚባል የምናወራበት ይሆናል። አንድ ቀን ወዳጃቸው አግብቶ ኤዋደር ወርዶ በሬ ተጥሎ ተጠሩ አሉ። ሰርጉን ተስተናግደው ወደ ጎጆአቸው ሲመለሱ ወንዞች ሁሉ የሚሞሉበት ወቅት ክረምት በመሆኑ አይሰጪ የተሰኘው ወንዝ ለመሻገር ተቸገሩ አሉ። በውሃ የረጠበው በጭቃ የተለቀለቀው እንጨት አሟልጯቸው ወደ ወንዙ ወደቁ አሉ። ከውሃው ሙላት ለመትረፍ እየታገሉ ባሉበት ሚስት ወዳጇ ትዝ አሏት። አባዴ እጃሆ አባቴ እጃችሁን ብላ እውነትም የጌትዋ እጅ ተዘርግቶ የያዛት እስኪመስል ተወርውራ ወጣች አሉ። ወጥታ ደህና ቦታ ከቆመች ወዲያ በአይኗ ባለቤቷን ፈለገችው እና ወንዙ አንከባሎ እየወሰደው ነው። ባለቤቷን እከሌ ብላ ተጣራቸዋለሁ። እንደሚሰማት እርግጠኛ ስትሆን አባ ብሎ መውጣት ከብዶ ውሃ ይወስድሃል እንዳለች ባልየውም ብያለሁ እያለ ውሃ ወሰደው አሉ። እናም ወንድሜ አባ ማለት ከብዱን ውሃ እየወሰደን ነው። ይህ ታሪክ እውነት የተከሰተ ነው ወይስ የተከሰተ አይደለም በሬ ወለድ ወሬ ነው የሚለውን ለጊዜው እናቆየውና ፎር ዘ ሴክ ኦፍ አርጊመንት ተከስቷል ብለን እንኳን ብናምን ያቀረበውን ፕሪሚስ እና ኮንክሉዥን ስንፈትሸው ፋላሲ ሆኖ እናገኘዋለን። የፋላሲው ሜን ካታጎሪ ፎልስ ኮዝ ፋላሲ ነው። ፎልስ ኮዝ ፋላሲ ደግሞ በውስጡ የተለያዩ የፋላሲ አይነቶችን ይይዛል። እንደ ምሳሌ በላቲን ስማቸው ፖስት ሆክ፣ ኤርጎ ፕሮተር ሆክ ወይ ደግሞ ከም ሆክ የሚባሉ የፋላሲ አይነቶችና ሌሎችም አሉ። ይህ ሰው የተጠቀመው የፋላሲ አይነት ከም ሆክ የሚባለው ይህ የፋላሲ አይነት የሚያጠነጥነው ሁለት ነገሮች አብረው ስለተከሰቱ አንዱ የአንዱ ምክንያት ነው ወይም ደግሞ አንዱ የአንዱ ውጤት ነው ብሎ ሰዎችን ለማሳሳት በመሞከር የሚከሰት የፋላሲ አይነት ነው። ሁለት ነገሮች አብረው በአንድ ወቅት ተከሰቱ ማለት እኮ አንዱ ለአንዱ ኮዝ ይሆናል ማለት አይደለም። ኮ ሪሌሽን አላቸው ማለት ኮዜሽንም አላቸው ማለት አይደለም። የነበርክበት አካባቢ ላይ መብራት ሄዶ ቢሆን ኖሮና ልክ አንተ እዛ አካባቢ ስትደርስ ወይም ቤትህ ስትገባ መብራት ቢመጣ አንተ ስለመጣህ አይደለም መብራቱ የመጣው። ይህንን የመብራትና ያንተን መገጣጠም ከጨዋታ ማድመቂያነት ከፍ አድርገኸው ሰዎች በአንተ እንዲያምኑ አንተ የተለየ አስማታዊ ኃይል እንዳለ አድርገህ ብታወራ ይህ ፋላሲ ነው። የፋላሲው ስም ደግሞ ከም ሆክ ፋላሲ ይባላል። ሁለት ነገሮች በአንዴ ስለተከሰቱ አንዱ የአንዱ ምክንያት አንዱ የአንዱ ውጤት ነው ብሎ ሰዎችን የማሳሳት አካሄድ ነው እያልን ነው። በደንብ ግልጽ እንዲሆንልን እነዚህን ቪዲዮዎች አይተን እንመለስ። No. እነዚህ የሰዎቹ ድንገተኛ እንቅስቃሴዎች ከተፈጥሮ ሁኔታ ጋር መገጣጠሙ አንዱ የአንዱ ውጤት ነው፣ አንዱ የአንዱ ምክንያት ነው ብለን ኮንክሉድ ማድረግ እንችላለን። ይህ አይምሮ ላለው ሁሉ ግልጽና መልስ የማያስፈልገው ነገር ነው። አላህ ያሳያቸው። እንግዲህ ምድር ላይ እንደዚህ አይነት ኮዞች በተፈጠሩ ቁጥር የሰው ልጆች የሆኑ ስኬቶችን ባስመዘገቡ ቁጥር ወይም የሆነ ችግር በገጠማቸው ቁጥር ከሆነ መከራ በተገላገሉ ቁጥር በዚያው ቅጽበት አይምሯቸው ላይ ወይም አፋቸው ላይ የመጣውን አካል እንደ አምላክ ቢያዩትና ይህን ስኬት ያስመዘገብኩት የእሱን ስም በመጥራት የተነሳ ነው፣ ከዛ ጭንቀት ነጃ የወጣሁት በዛችው ቅጽበት እሱን አስታውሼ ስለነበር ነው ቢባል በተቃራኒው መጥፎ ነገር ባጋጠመው መከራ በደረሰበት ቁጥር ይህ መከራና አደጋ የደረሰብኝ የከሌን ስም ባለማስታወስ የተነሳ ነው፣ የእነ ገሌን ሼክ ስም ባለመጥራት የተነሳ ነው ቢል የወደፊቱንም በተመለከተ የእነሱን ስም አለመጥራት ለአደጋ ይዳርጋል፣ መብረቅ ያስከስታል ብሎ ቢያምን ምድር ላይ ስንትና ስንት አማልክት ሊኖሩ እንደሚችሉ አስቡት። በታሪኩ ላይ የተጠቀሰችውም ሴት እየተሻገረች እያለ ልክ ጎርፉ ሊወስዳት ሲል የሼኹን ስም በቅጽበት ጠራችና በወንዝ ከመወሰድ ዳነች ቢባል እንኳን ይህ
ከምሆክ ፋላሲ ነው። ልክ የሼኹን ስም ስጠራ ከጎርፍ ዳነች ማለት እኮ የሼኹን ስም መጥራት ከመከራና ከጭንቀት ይገላግላል ማለት በፍጹም አይደለም። ሲቀጥል ግን አላህ ምን በድሎህ ነው በመከራ ጊዜ እንኳን እንዳይለመን እንዳይጠራ ሰዎችን የምታሳምፀው? የመካ ሙሽሪኮች እኮ ከዛ ድርቅናቸው ከዛ እምቢተኝነታቸው ጋር ከአላህ ጋር እንደዚህ አይነት ጦርነት አልገጠሙ። የመካ ሙሽሪኮች ሁለት አይነት ፊት ነበራቸው፣ ሁለት አይነት አቋም ነበራቸው። በመከራ በጭንቅ ጊዜ አላህን ብቻ አጥርተው ይለምናል። ወኢዛ ረኪቡ ፊልፉልኪ ደዓው ላህ ሙኽሊሲነ ለሁዲን። ባህር ላይ ሆነው ወጀቡ ማዕበሉ ሲያስጨንቃቸው አላህን ብቻና ብቻ ይለምኑት ነበር። ሁለተኛው ፊታቸው ግን ሁለተኛው አቋማቸው በድሎት በምቾት ጊዜ ሲሆኑ ግን አማልክቶቻቸውን ይለምኑ ነበር። አንተ ግን ከመካ ሙሽሪኮች እንኳን ብሼ በድሎቱም በመከራውም ጊዜ ሼኾቼን ካላመለኩ ብለህ ሙጥኝ ብለሃል። ወይስ ላንተ ሽርክ ማለት እስከ ባሪያ ንግድ ዘመን ቆይቶ ከባሪያ ንግድ ስርዓት ጋር አብሮ ተቀብሯል? አሁን በዚህ ዘመን በ21ኛው ክፍለ ዘመን ሰዎች አንድሮይድ ስልክ መጠቀም ስለቻሉ፣ ኤአይን መጠቀም ስለቻሉ፣ ሌተስት የሚባሉ መኪኖችን መንዳት ስለቻሉ፣ ሌተስት በሚባሉ መጓጓዣዎች መጓጓዝ ስለቻሉ ሽርክ የሚባለው ነገር ቀርቷል እንዴ? የብሎኬት ቅርጽ ቀያይረው የሚያማምሩ ህንፃዎችን መስራት ስለቻሉ ሽርክ ላይነሳ ተቀብሯል እንዴ? ወንድሜ ቢዋጥልህም ባይዋጥልህም አላህ ብቻ የተለየበትን አላህ ብቻ ማድረግ የሚችለውን ነገር ለፍጥረታቱ አሳልፈህ መስጠት ሽርክ ይባላል። ከጭንቅና ከመከራ መገላገል የሚችለው ደግሞ አላህ ብቻ ነው። ማስረጃ ከፈለግ አላህ በቁርአኑ አመን ዩጂቡል ሙጠራ ኢዛ ደዓሁ ወየክሽፉ ሱአ ወየጅዐሉኩም ኹለፋአል አርድ አኢላሁም መዐላህ። ከዚህ የቁርአን አያ ሁለት ነገሮችን መውሰድ እንችላለን። አንደኛ አመን ዩጂቡል ሙጠር፣ ያ ችግረኛ በለመነው ጊዜ የሚቀበል መከራን የሚያስወግድ አላህ እንጂ ማን ነው ይለናል። ሁለተኛ ደግሞ አኢላሁን መዐላህ፣ ይህንን ውለታ የሚውልላችሁ ከገባችሁበት ጭንቅ መከራ የሚያወጧችሁ ሌሎች አማልክቶች አሏችሁ ወይ ይላል። ምናልባትም አንተ ከጭንቅ ያወጣሉ ነገር ግን አማልክት አይደሉም ልትል ትችላል። አላህ ምን አለ? አኢላሁን መዐላህ። ልብ በል ኢላህ ወይም አማልክት ብሎ ጠራቸው። ማለትም አምላክ ናቸው ብዬ አላስብም፣ ነገር ግን ከጭንቅ ያወጣሉ ብለህ ካመንክ አለቀ። አምላክ ብትላቸውም ባትላቸውም ከጭንቅ ይገላግላሉ ብለህ ካመንክ አምላክ አድርገህ ይዘሃቸዋል እያለህ ነው አላህ በቁርአኑ። ለማንኛውም ወንድማችን ቱብ ኢለላህ፣ አላህ አልደራደርበትም አልምረውም ያለውን ወንጀል አንተ መዳፈርህና መስራትህ ሳያንስ ሌሎችም ጥፋትህን እንዲከተሉ ማድረግህ ራስህ ላይ ከባድ ሸክምን እያበዛህ የራስህ ወንጀል ይበቃሃል። ሰዎችን ለአላህ ተዋቸው፣ አላህን ብቻ ያምልኩበት። ሊየሕሚሉ አውዛረሁም ካሚለተን የውመል ቂያመቲ ወሚን አውዛሪ አለዚነ ዩድሉነሁም ቢገይሪ ዒልም አላ ሳአ ማ የዚሩን። የራስህንም ያጠመምካቸውንም ሰዎች ወንጀል ትሸከማታለህ፣ የሚሸከሙት ኃጢአት ምንኛ ከፋ ይላል። እጅግ በጣም ገርሞ የሚገርመው ደግሞ አላህ አልምረውም አልደራደርበትም ወዳለው ወንጀል እየተጣራህ ምድር ላይ አቻ ወደሌለው ኃጢአት ሰዎችን እየጋበዝክ ልክ ከሚወዳት ሚስቱ ጋር እንደሚጫወት ወንድ ተለዙዝ እያረግ ተመስጠህ ዓይንህን አጥብበህ ድምፅህን አቅለስልሰህ ስታወራ እጅግ ገርሞ ይገርማል። የአንዳንድ ሰዎች ባህሪ እንዲህ ነው። ወኢን የረው ሰቢለ ሩሽዲ ላ የተኺዙሁ ሰቢላ ወኢን የረው ሰቢለ ልገይ የተኺዙሁ ሰቢላ። ሰቢለ ሩሽድ ወይም የቅናቻው መንገድ በርቶ ፍንትው ብሎ እየታያቸው አይከተሉትም። በተቃራኒው ሰቢለ ልገይ የጥመት ጎዳናም ፍንትው ብሎ እየታያቸው ይገቡበታል። አላሁል ሙስተዓን ወዐለይሂ ቱክላን። ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመህ ኢነከ አንተል ወሃብ።